ብዙ ጊዜ የትራንስፖርት አላዋንስ አያያዝ ላይ ብዙ ጥያቄ ይነሳልና ብዙ ግር የሚያሰኙ ነገሮች ሊኖሩ ስለሚችሉ ዛሬ እሱን ላብራራላችሁ ማለት ነው። ታክስድ የሚሆነው እና የማይሆነው የትኛው ነው የሚለውን ነው። ስለዚህ ሁለት አይነት የትራንስፖርት አበል አለ። አንደኛው ኖርማሊ ከቤት ወደ ቢሮ ከቢሮ ወደ ቤት ሲመላለስ የሚታሰብለት አንድ ሰራተኛ የሚከፈለው ትራንስፖርት አለ። ሁለተኛው ትራንስፖርት አይነት ደግሞ የአንድ ሰራተኛ ስራው መስክ እየሄደ ከሆነ የሚውለው ወይም ቢሮ ውስጥ የማይውል ከሆነ የሚንቀሳቀስ ከሆነ ለምሳሌ እንደ ማርኬቲንግ ፐርቼዘር አይነት ነገር በመስክ የሚሄድ ሰራተኛ ከሆነ ትራንስፖርት አለዋንሱ ታክስድ የሚደረገው ከዚህኛው የተለየ ነው ማለት ነው። ስለዚህ ሁለት አይነት ትራንስፖርት አለዋንሶች አሉ ማለት ነው። ስለዚህ ከቢሮ ወደ ቤት ከቤት ወደ ቢሮ ለሚሄድበት የሚከፈለው ሰራተኛ ታክስድ የማይሆነው 600 ብር ነው ማለት ነው። ስለዚህ ከትራንስፖርት 600 ወይም 1/4 የደሞዙ ይሆናል ማለት ነው። ይህ 1/4 ከ600 በላይ መብለጥ የለበትም ማለት ነው። 1/4። ስለዚህ ከቤት ወደ ቢሮ ከቢሮ ወደ ስራው የሚንቀሳቀስበት ትራንስፖርት አላዋንስ የሚከፈለው ታክስ የማይደረገው 600 ብር ብቻ ነው ማለት ነው። ወይም ደግሞ የደሞዙ 1/4 የደሞዙ 1/4 ስላችሁ ከ600 ብር መብለጥ የለበትም ማለት ነው። ስለዚህ 600 ብር ፍሪ ይደረግለታል ማለት ነው። ሁለተኛው ትራንስፖርት ያልኳችሁ የመስክ ስራ የሚሰራ ወይም እንቅስቃሴ ያለው የስራ አይነት ላይ ያለ ሰው የሚከፈለው ለስራ ተብሎ የሚከፈለው ማለት ነው። ስለዚህ እሱ ደግሞ 2200 ብር ድረስ ታክስ ነፃ ይደረግለታል ማለት ነው። ያ ማለት አሁንም 1/4 የደሞዙ 1/4 አሁንም ከ2200 ከበለጠ 2200 ነፃ ይደረግለታል ማለት ነው። ስለዚህ ብዙ ጊዜ ፔሮል ሲሰራ ብዙ ሰራተኛ የሚጠይቅ ወይም ብዙ ሰው የሚጠይቀው ጥያቄ ስለሆነ ነው ዛሬ ልነግራችሁ የወሰንኩት ማለት ነው። ስለዚህ ከትራንስፖርት ጋር የተገናኘ ታክስድ የሚሆኑትና የማይሆኑት በእንደዚህ አይነት መልኩ ነው ማለት ነው ታክስ ትሪትመንቱ የሚሰራው ለማለት ነው። ተጨማሪ ማወቅ የምትፈልጉት ካለ ኮመንት ላይ መጻፍ ትችላላችሁ። እኔም አይቼ እመልሰዋለሁ። ቴንኪው